ሰላም እግዚአብሔር ከሁላችን ጋር ይሁን። እንዴት ናችሁ? ሰላም ናችሁ? ውድ የፈገግታ ዩቲዩብ ቻናል ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ጤንነት ቆይታ ከኔ ጋር እግዚአብሔር ይመስገን ነው። ጥያቄና መልሶቻችን ዛሬም እንደቀጠለ ነው። ጥያቄ ቁጥር 1 በሐዋርያት ጊዜ የነበሩ የመጀመሪያዎቹ መናፍቃን ምን ተብለው ይጠራሉ? ሀ መቅዶኖሳውያን፣ ለ ኒቆላውያን፣ ሐመሩሃ ንስጥሮሳውያን። እነሆ ጥያቄያችን መልስ ለኒቆላውያን ነው። ኒቆላውያን ብላችሁ ከመለሳችሁ ትክክል ናችሁ። ኒቆላውያን በሐዋርያት ዘመን የተነሱና በራእየ ዮሐንስ ላይ ከክፉ ስራቸው የተጠቀሱ የመጀመሪያዎቹ መናፍቃን ናቸው። እነሆ ጥያቄ ቁጥር 2 እንደቀጠለ ነው። ጥያቄ ቁጥር 2 የመጀመሪያዎቹን ሁለት የእስራኤል ነገስታት ሳኦልና ዳዊትን የቀባው ታላቁ ነቢይ ማን ይባላል? ሀ ነቢዩ ሳሙኤል፣ ለ ነቢዩ ኤልያስ፣ ሐመሮሃ ነቢዩ ናታን። እነሆ መልሳችን ሀሌታ ውሃ ነቢዩ ሳሙኤል ነው። ነቢዩ ሳሙኤል እግዚአብሔር ባዘዘው መሰረት ሳኦልን የመጀመሪያው ዳዊትንም ሁለተኛው የእስራኤል ንጉስ አድርጎ የቀባቸው ነቢይ ነው። ሀሌታ ውሃ ብላችሁ ከመለሳችሁ ትክክል ናችሁ። እነሆ ጥያቄ ቁጥር 3 ላይ ደርሰናል። ጥያቄ ቁጥር 3 አሪዮስ እና ተከታዮቹ የተወገዙበት ጉባኤ የትኛው ነው? ሀ የኤፌሶን ጉባኤ፣ ለ የቁስጥንጥንያ ጉባኤ፣ ሐመሩሃ የኒቂያ ጉባኤ። እነሆ የጥያቄያችን መልስ ሀሌታ ውሃ ሳይሆን ሐመሩሃ የጉባኤ ኒቂያ ነውና የኒቂያ ጉባኤ ብላችሁ ከመለሳችሁ ትክክል ናችሁ። 325 ዓመተ ምህረት በ318ቱ ሊቃውንት በተደረገው የኒቂያ ጉባኤ አሪዮስ ወልድ ፍጡር ነው በማለቱ ተወግዞ ተለይቷልና መልሳችን የኒቂያ ጉባኤ የሚል ይሆናል። ጥያቄ ቁጥር 4 ደርሰናል። እነሆ ጥያቄ ቁጥር 4 ላይ ደርሰናል። ጥያቄ ቁጥር 4 በብሉይ ኪዳን ዘመን የቤተ ክርስቲያን ምሳሌ ያልሆነው የትኛው ነው? በብሉይ ኪዳን ዘመን የቤተ ክርስቲያን ምሳሌ ያልሆነው የትኛው ነው? ሀ የኖህ መርከብ፣ ለ ደብረ ሲና፣ ሐመሩሃ የሙሴ ደብተራ ድንኳን። እነሆ የጥያቄያችን መልስ ለደብረ ሲና የሚለው ይሆናል። ደብረ ሲና ብላችሁ ከመለሳችሁ ትክክል ናችሁ። የኖህ መርከብ፣ ደብተራ ድንኳን እና ሌሎቹም የቤተ ክርስቲያን ምሳሌዎች ሲሆኑ ደብረ ሲና ግን የሕግ መሰጠትን እንጂ የቤተ ክርስቲያን ምሳሌነትን አያመለክትም። እነሆ ጥያቄ ቁጥር 4 ላይ ደርሰናል። ጥያቄ ቁጥር 4 የኢየሩሳሌምን የመጀመሪያውን መቅደስ የሰራው ማን ነው? ሀ ንጉሱ ሰሎሞን፣ ለንጉስ ዳዊት፣ ሐመሩሃ ነቢዩ ሙሴ። እነሆ የጥያቄያችን መልስ ሀሌታ ውሃ ንጉስ ሰሎሞን ነው። ንጉሱ ሰሎሞን የዳዊት ልጅ ንጉስ ሰሎሞን አባቱ ዳዊት ባዘጋጀው እቅድ መሰረት በእግዚአብሔር ፈቃድ የመጀመሪያውን ታላቅ የኢየሩሳሌም መቅደስ የሰራ ነው። ንጉስ ሰሎሞን ማለት ነው። እነሆ ጥያቄ ቁጥር 5 ላይ ደርሰናል። ጥያቄ ቁጥር 5 የጌታችን ቅዱስ ክቡር ደሙ የሚሰጥበት ማንኪያ ወይም ጭልፋ ስሙ ምን ይባላል? ሀ የእንጨት ማንኪያ፣ ለ ዕርፈ መስቀል፣ ሐመሩሃ የብረት ጭልፋ። እነሆ የጥያቄያችን መልስ ለዕርፈ መስቀል በመባል ይታወቃል። ለዕርፈ መስቀል ብላችሁ ከመለሳችሁ ትክክል ናችሁ። በቅዳሴ ጊዜ ዲያቆኑ ለምእመናን የጌታን ክቡር ደሙን ለማቀበል የሚጠቀምበት ልዩ እና የተቀደሰ ማንኪያ ዕርፈ መስቀል በመባል ይታወቃል። የዛሬው ጥያቄያችን እዚህ ላይ ያበቃል። ውድ የቻናሌ ቤተሰቦች ጥያቄውን ከወደዳችሁት ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። የዛሬው ጥያቄያችን እዚህ ላይ ያበቃል። መልካም ቀን፣ መልካም ምሽት። በቀጣይ እስከምንገናኝ ቸር ሰንብቱ።